አሳለፍነው እሁድ በ2025 ቺካጎ ማራቶን አሸናፊ የሆነችው ሀዊ ፈይሳ አጠገባችን ትገኛለች። ሀዊ በመጀመሪያ እንኳን ደስ አለሽ። እንዴት ነበር ከድካም በኋላ ጉዞ? ጥሩ ነው፣ በጣም ደስተኛ ነኝ። አሪፍ። ውድድሩ እንዴት ነበረ? ውድድሩ ጠንካራ ነው፣ ግን እኔ እዚህ በደንብ ትሬኒንግ ስለሰራው ጠንካራ ትሬኒንግ አድርጌ ነው ለዛ ውድድር የተዘጋጀሁት። የኔ ኮች በጣም አዘጋጅቶኛል። እንዳሸንፍ የረዳኝ የሱ ትሬኒንግ ነው። ዋው! ቺካጎ ማራቶን ለስተኛ ጊዜ ነው የወጥሽው? የመጀመሪያ ጊዜ ነው። በጣም ደስ ብሎኛል። ለማሸነፍ ቺካጎ ማራቶን በጣም ጉጉት ነበረኝ። እዛ ላይ ተገኝቼ ስላሸነፍኩ በጣም ደስተኛ ነኝ። እናመሰግናለን። በዚህ ማመስገን የምትፈልጊው አካል ካለ? መጀመሪያ ፈጣሪን አመሰግናለሁ፣ ለዚህ ያበቃኝ እሱ ነው። ሲቀጥል የኔ ኮች ለመደው ደደፎ እንደ ከሊል አማን በጣም ማመስገን ፈልጋለሁ። ከፈጣሪ በታች እዚህ እንድደርስ ያደረጉኝ የኔ ጉጉት የነበረ ስላሳኩልኝ በጣም እነሱ ማመስገን ፈልጋለሁ በዚህ በኩል። እሺ ሀዊ፣ ከዚህ በኋላ ከሀዊ ምን እንጠብቅ? ከዚህ በኋላ የኔ እቅድ ከዚህ በታች ሰዓት ማሻሻል እና ሜጀሮች ውድድር ማሸነፍ፣ ለሀገሬ ኦሎምፒክ ላይ ወርቅ ለማምጣት በጣም ትኩረት አድርጌ እሰራለሁ ከዚህ በኋላ። እሺ ሀዊ፣ በጣም እናመሰግናለን። እኔም በጣም አመሰግናለሁ። እሺ